መብራት አብርቶ መተኛት ለልብ በሽታ ሊዳርግ እንደሚችል ባለሙያዎች ይናገራሉ። ለመሆኑ በልብና በጨለማ መካከል ያለው ግንኙነት ምንድነው? አናውል ተስፋ ምላሽ አለው። JAMA ኔትወርክ ኦፕን በተባለ ጆርናል ላይ የታተመ አዲስ ጥናት እንደሚያሳየው በእንቅልፍ ወቅት ለብርሃን መጋለጥ ለልብ በሽታ የመጋለጥ እድልን ከመጨመር ጋር ይገናኛል። በዩናይትድ ኪንግደም ወደ 88000 ገደማ በሚሆኑ እድሜያቸው ከ40 ዓመት በላይ በሆኑ ሰዎች ላይ በተካሄደ ጥናት የመጀመሪያዎቹ ጥናት የተካሄደባቸው ወቅቶች ላይ አንዳቸውም የልብና የደም ቧንቧ በሽታ አልነበረባቸው። ተመራማሪዎቹ ከአዲስ ሌሊት እስከ ንጋት 6 ሰዓት ባለው ጊዜ ውስጥ ለብርሃን መጋለጥን የተከታተሉ ሲሆን የሚያገኙትንም መረጃ ከተሳታፊዎቹ የሕክምና ታሪክ ጋር በማነጻጸር እንደ የልብ ደም ወሳኝ ቧንቧ በሽታ፣ የልብ ድካም፣ የልብ ምት መዛባትና ስትሮክን የመሳሰሉ አዲስ የልብና የደም ቧንቧ በሽታዎችን ለይተው አውቀዋል። ውጤቶቹ እንደሚያሳዩት በምሽት ለከፍተኛ መጠን ብርሃን የተጋለጡ ሰዎች ለልብ በሽታና ያለዕድሜያቸው ለሞት የመጋለጥ እድላቸው ከፍ ያለ ነው። በማታ ለብርሃን የተጋለጠ ሰው በተለይ ለልብ ድካም የመጋለጥ እድሉ ከ45 እስከ 56 በመቶ ከፍ ያለ ሲሆን ለልብ ምት መዛባት የመጋለጥ እድሉ ደግሞ ከ28 እስከ 32 በመቶ ከፍ ያለ ስለመሆኑ ጥናቱ ተመላክቷል። ተመራማሪዎቹ አሁን ካሉት ምክሮች በተጨማሪ በምሽት ለብርሃን መጋለጥን ማስወገድ የልብ የደም ቧንቧ በሽታዎችን ለመከላከል ውጤታማ ስልት ሊሆን ይችላል ብለዋል። ጥናቱ ተቃራኒውን ውጤትም ያመላከተ ሲሆን በቀን ውስጥ ለተፈጥሮ ብርሃን በብዛት የተጋለጡ ሰዎች ለልብና የደም ቧንቧ በሽታዎች የመጋለጥ እድላቸው ዝቅተኛ ሆኖ ተገኝቷል ሲል አስቀምጧል።